የኢትዮጵያ ወጣቶች በሙሉ ለዚሁ አይነት ኢትዮጵያን ለማዳበር ሰላምን፣ ፍቅርንና ብልጽግናን ለማቅረብ አብረን እንተባበር። አንድ ነገር እንድታስታውሱ ፈልጋለሁ። ዛሬ ውቢት እህታችን በኢትዮጵያ በአፍሪካ አንደኛ፣ በውበት ከዓለም 6ኛን እንደያዘች ያንን አትርሱ። ኢትዮጵያ ደግሞ በንጹህ ሕይወትን በሚደግፍ ውሃ፣ ወንዝ፣ ሐይቅ፣ ንጹህ ውሃ ከዓለም 6ኛ ልክ እንደ እህታችን፣ ከአፍሪካ ደግሞ አንደኛ በውሃ ብዛት ልክ እንደ ሰላም እንደምን አላችሁ ቤተሰቦቼ? ዛሬም ስለ ታዋቂው ኢትዮጵያዊ ባለብሩህ አእምሮ ሳይንቲስት ዶክተር ኢንጂነር ቅጣው እጅጉ ያልተሰሙ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። መረጃውን ያገኘነው የዶክተር ቅጣው እጅጉ የመጀመሪያ ልጅ የሆኑት አቶ ቢንያም ቅጣው እጅጉ ከሸገር ታይምስ መጽሔት ጋር ያደረጉትን ቃለ ምልልስ ነው። ዶክተር ቅጣው እጅጉ በአሜሪካ የጠፈር ምርምር ጣቢያ በኢንጂነርነት ሲያገለግሉ የነበሩት እንዲሁም ኢትዮጵያ ካፈራቻቸው የዓለማችን ታላላቅ ሰዎች መካከል አንዱ የነበሩት ኢንጂነር ቅጣው እጅጉ ከዚህ ዓለም በሞት ቢለዩም ስለ እሳቸውና ሥራዎቻቸው ይህ ነው የተባለ ነገር ሳይሰማ ዓመታት ተቆጥረዋል። ዶክተር ኢንጂነር ቅጣው እጅጉ ማን ናቸው? ሥራዎቻቸውና የግል ሕይወታቸው ምን ይመስል ነበር? ለኢትዮጵያና ለኤርትራ ያላቸው ስሜትና ራዕይ ምን ነበር? በሚሉትና ተያያዥ ጥያቄዎችን በማንሳት ሸገር ታይምስ በአሜሪካ ከሚኖረው የመጀመሪያ ልጃቸው ቢንያም ቅጣው እጅጉ ጋር ቆይታ አድርጋለች። አብራችሁን ቆዩ። የዶክተር ቅጣው እጅጉ ስብዕና ስለ አባቴ እንድናገር እድል ስለተሰጠኝ በቅድሚያ እግዚአብሔር ይስጥልኝ እላለሁ። አባቴ ፈሪሃ እግዚአብሔር ያደረበት ሰው ነው። ፈጣሪን ሳያመሰግን ውሎ አድሮ አያውቅም። አባቴ ከሁሉ ነገር በላይ ሀገሩን የሚወድ ሰው ነበር። በሚችለው አቅም ሁሉ ሀገሩን ለማበልጸግና ለሀገሩ ትልቅ ነገር ለመስራት ሲመኝ ነው የኖረው። እርሱን የሚያውቁት ሁሉ ለሀገሩ የነበረውን ጥልቅ ፍቅርና በጎ ምኞት በሚገባ ያውቃሉ። የምድር ዋና ሀብቷ ሕዝቧ ነው። ለዚህ ነው የኢትዮጵያ ጉዳይ እና ኢትዮጵያዊነት የሚለው ፕሮግራማችን። መጀመሪያ ኢትዮጵያውያን የኢትዮጵያ ዋናው ሀብቷ ናቸው። እንግዲህ ያንን ሁሉና በተለይ በተፈጥሮ ደግሞ የተለያየ ማዕድን እግዚአብሔር ፈጥሮ የሰጠውን ኢትዮጵያ ምን ያህል ጥንቧን የጣለች ይቅርታ አድርጉልኝ እናት ኢትዮጵያ ሀብታም መሆኗን ነው ቡርጇ መሆኗን እናያለን። ኤቪደንስ ነው፣ ምስክር ነው። ኢትዮጵያ ለማኝ ወይም ደሃ አይደለችም። ይህ በቅኝ ሀገር አስተሳሰብ የመጣ የፖለቲካ መግዣ ተንኮለኛ የቅኝ አስተሳሰብ ተንኮል ነው እንጂ ኢትዮጵያ ሀብታም መሆኗን በማስረጃ እናሳያለን ማለት በሙያዬ ማለቴ ነው። የዶክተር ቅጣው እጅጉ የስኬቶች መነሻና የህይወት ፍልስፍና የአባቴ ስኬቶች የሚመነጩት ከመሰረታዊ እምነቱ ነው። አባቴ በፈጣሪ የሚያምንና ፈሪሃ እግዚአብሔር ያለው ሰው ነበር። ልጅ ሆኜ መጀመሪያ ፈጣሪን አክብር፣ ቀጥሎ ሀገርህን አገልግል እያለ ይመክረኝ ነበር። የእርሱ ለትልቅ ስኬት የመብቃት ምስጢር የሚመነጨው ከዚህ አመለካከቱ ነው። አባቴ ልክ እንደ ማንኛውም ሰው ነበር። ይሁን እንጂ ለትልቅ ስኬት የበቃበት ምስጢር ይኸው ነው። አባቴ የተወለደው በከፋ ቦንጋ ነው። አስተዳደጉም ቢሆን ልክ እንደ ማንኛውም ሰው ነበር። ቤተሰቡን በእርሻ ሥራዎች እያገዘ ነው ያደገው። በዚህ የተነሳ ቀለል ያለ አኗኗርን የገነባ ሰው ነበር። አባቴ ላደገበት የከፋ ሕዝብ ጥልቅ ፍቅርና አክብሮት ነበረው። ስለ ከፋ ሕዝብ ሁሌም ፍቅሩን ከመግለጽ ተቆጥቦ አያውቅም። የአካባቢውን መሬት ልምላሜ ልክ እንደ ሕዝቡ ሁሉ አድንቆ አይጠግብም። እና ቅጣው እጅጉ ነው ስሜ። ቦንጋ ነው ተወልጄ ያደግኩት። ቦንጋ ማለት በነገራችን ላይ የከፋ ጠቅላይ ግዛት የከፋ አውራጃ ዋና ከተማ ነው።
የምትጠጡት ጠጅ ማሩ እንደምን ልበላችሁ እዚያ ነው የሚበቅለው ወይም የሚገኘው። የቤተሰቤ የዘር ግንድ የሚመዘዘው ከጎንደር ነው። አያቴ እጅጉ ኃይሌ በኢጣሊያ ወረራ ወቅት ባበረከቱት ጀግንነት በከፋ አውራጃ የጸጥታ ሹም ሆነው እንዲሰሩ በመመደባቸው በዛ አካባቢ መኖር ጀመሩ። የዘር ግንዳቸው ከአንድ የአፄ ቴዎድሮስ የጦር አዛዥ እንደሚመዘዝ የሚናገሩት አያቴ ጠንክሮ ሰርቶና ታግሎ ትልቅ ቤተሰብ የመመስረት ጠንካራ ፍላጎት ነበራቸው። አባቴን ዶክተር ቅጣውን በቦንጋ ነው የወለዱት። አያቴ ከወለዷቸው ልጆች በተጨማሪ 2 ልጆችን በጉዲፈቻ ወስደው ያሳደጉ ጠንካራ የቤተሰብ ሰው ነበሩ። ብዙ የቤተሰባችን አባላት ወደ ሃይማኖቱ ያዘነበሉ ነበሩ። በክህነት ያገለገሉ ቤተሰቦችም አሉን። ይህ ሁኔታ አባቴ ፈሪሃ እግዚአብሔር ያደረበት ሰው ሆኖ እንዲያድግ እንዳደረገው መገመት ይቻላል። እኔ ዲያቆን ስለነበርኩ መጽሐፍ ቅዱስን ማጥንቻለሁ ለማለት ነው። ለዚያ ነው አንጎላ የተከፈተው። ስለ አባታችሁ ማንነት በአደባባይ ለመናገርና ለሕዝብ ለማሳወቅ ለምን ዘገያችሁ? በቅድሚያ የአባቴ መሞት ቤተሰባችንን በሙሉ ያሳዘንና የጎዳን ጉዳይ ነው። አጋጣሚው ቤተሰባችንን ከባድ ችግር ላይ የጣለ ነበር። በሌላ በኩል ደግሞ ከግል ነፃነት ጋር በተያያዘ ወደ አደባባይ ወጥተን ትኩረት መሳብ ሁላችንም አልፈለግንም። በሂደት ከሐዘኑ እያገገምን ስንመጣ ስለ አባታችን ለሕዝብ ለመናገር ደፈርን። ሆኖም እርሱ ከነበረው ስምና ክብር አንጻር ከፍተኛ ጥንቃቄ እንደሚጠይቅ በመረዳት ቁጥብነትን መረጥን። ስለ አባታችን ለመናገር መጀመሪያ የእርሱን ፍላጎት ማክበር ነበረብን። ይሁን እንጂ በየጊዜው ስለ አባታችን የሐሰት መረጃዎች እየወጡ ነው የሚገኘው። የኔ ጥረትም እውነታውን በማጋለጥ እነዚህን የተዛቡ መረጃዎች ማስተካከል ነው። በተለያዩ መንገዶች ራሳቸውን የአባቴ ቤተሰብ እንደሆኑ የሚያቀርቡ ሰዎች ለገንዘብ ሲሉ የተለያዩ መረጃዎችን ስለ ቤተሰባችን እየነዙ ይገኛል። በዚህ መንገድ ሊጠቀሙ ያሰቡ 2 ወንጀለኞች ሌላው ቀርቶ የኔን ስም በመጠቀም ጭምር ስለ አባቴ የሐሰት ፊልም ሰርተው አሰራጭተዋል። እነዚህ ግለሰቦች ወንጌል ሰባኪ የሃይማኖት ሰዎች ነን የሚሉ ጭምር ናቸው። ስለ አባታችን የፈጠራ ፊልም ሰርተው እያስተዋወቁ ገንዘብ ሲሰበስቡ ቆይተዋል። እነዚህ ሰዎች ከጥፋታቸው እንዲመለሱ ላለፉት 2 ዓመታት ጥረት አድርገናል። የቀድሞ የኢትዮጵያ አምባሳደር ዶክተር ጌታቸው መካሻን ጨምሮ የሃይማኖት አባቶችንና የኢትዮጵያውያን ማህበረሰብ ሽማግሌዎችን እነዚህን ሰዎች ከድርጊታቸው እንዲቆጠቡ ለማድረግ ቤተሰባችን በሽምግልና ልኳል። ይሁን እንጂ ግለሰቦቹ ከድርጊታቸው ሊቆጠቡ አልቻሉም። አሁን ግን ግለሰቦቹን በሕግ ወደ መፋረድ ልንገባ ነው። እነዚህ ሰዎች በአባታችን ስም እየነገዱ ነው። የቤተሰባችንንም ስም እያጎደፉ ነው። አንዱ እንደውም እዛው አዲስ አበባ ተቀምጦ ነው ይህን ስለ አባታችን የተቀነባበረ የሐሰት መረጃ የሚያሰራጩት። በዚህ የተነሳ የኢትዮጵያ ሕዝብ እነዚህን ሰዎች እንዲቃወማቸው ነው የምንጠይቀው። ዶክተር ቅጣው እጅጉ ለኢትዮጵያ የነበራቸው ምኞት። ይህ ለእኔ ለመመለስ ከባድ የሆነ ጥያቄ ነው። አባቴም ሆነ ቤተሰባችን በእምነት የታነጸ ነው። የእርሱ ምኞትና ተስፋ ከዚህ መሠረታዊ አስተሳሰብ የተቀዳ ብቻ ሳይሆን ኢትዮጵያን ከገነቡና መሥዋዕት ከከፈሉ የቀደሙ ነገሥታት ራዕይ የሚነሳ ጭምር ነው። አባታችን ሀገሩ የበለጸገችና ጠንካራ አንድነትን የፈጠረች ሀገር እንድትሆን ነበር የሚመኘው። አይምሮአቸው በቀኝ አገዛዝ ስር ከወደቁ ሰዎች ራስህን አርቅ፣ እነርሱ የኢትዮጵያ ዋነኛ ጠላቶች ናቸው እያለ ይነግረኝ ነበር። አባቴ ኤርትራና ኢትዮጵያ ታርቀውና ተዋህደው ማየት እንደሚመኝ በአደባባይ ከመግለጽ ተቆጥቦ የማያውቅ ቢሆንም በግሉ ግን ከዚህም አልፎ ሶማሊያና ጅቡቲ ጭምር ከኢትዮጵያ ጋር እንዲዋሃዱ ይፈልግ ነበር። ይህ የኢትዮጵያ ከጎረቤቶቿ ጋር መዋሃድ ደግሞ ከራሷ አልፎ ለአፍሪካ ቀንድ ጭምር መጠናከርና ሰላም ይመጣል ብሎ ያምን ነበር። አፄ ኃይለ ሥላሴ ለኢትዮጵያ ወይም የቀድሞ የጋና መሪ ክዋሜ ንክሩማ ለአፍሪካ ይመኙ እንደነበረው ሁሉ አባቴ ዶክተር ቅጣውም ለሀገሩ ኢትዮጵያ በጎ ነገሮችን ነበር የሚመኘው። አባቴ በሀገር ቤትም ሆነ በውጭ የሚኖሩ አፍሪካውያን
ነፃነታቸውን እንዲያረጋግጡና የተሻለ ደረጃ ላይ እንዲገኙ ኢትዮጵያውያን መታገል ይኖርብናል ይል ነበር። ሌላው ቀርቶ አፍሪካ የሚለውን ስም ሲጠቀም ሆን ብሎ አፍሪቃ እያለ ሲ ፊደልን በኬ ፊደል በመተካት ነበር የሚጠቀመው። ይህን የሚያደርገው ደግሞ ከተስፋና ቃል በዘለለ ለአፍሪካ ተግባር እንደሚያስፈልግ ለማመላከት ነበር። አባቴ ከጥቁር አሜሪካውያን ማህበረሰብ ጋር ከመነጋገርና ከመወያየት በተጨማሪም በተለያዩ የአፍሪካ ሀገሮች በመዞር ስለ አፍሪካዊነትና ስለ ጥቁሮች አንድነት መጠናከር የተለያዩ ሐሳቦችን አበርክቷል። በኬንያ፣ በሱዳን፣ ሩዋንዳ፣ ዩጋንዳ፣ ሶማሊያ፣ ኮንጎ፣ ካሜሩን፣ ሴራሊዮን፣ ደቡብ አፍሪካ፣ ናይጄሪያና በብዙ ሀገሮች ዞሯል። በእነዚህ ሀገራት በተገኘባቸው መድረኮችና ምክክሮች ሁሉ የአፍሪካዊነትን መንፈስ ከፍ የሚያደርጉ ሐሳቦችን አበርክቷል። አፍሪካውያንና ጥቁሮች በንግድና ኢኮኖሚ ራሳቸውን እንዲያስተሳስሩ፣ በትምህርትና የሥራ ዕድል በመፍጠር እንዲደጋገፉ ግንኙነት ለመፍጠር ጥረት አድርጓል። አባቴ አፍሪካን አንድ በማድረግ ረገድ ኢትዮጵያውያን ግንባር ቀደም ሚና እንዲኖራቸው ይፈልግ ነበር። እኔ በበኩሌ ሳላውቀው በሕይወቴ የዚህ ጠባይ የተዋሃደ ስለሆነ ባስተዳደጌ እንደናንተ በኢትዮጵያውያን ትውልድን አክባሪ መሆኔ ነው። ሃይማኖተኛም በመሆኔ እግዚአብሔርን ስለምፈራ የራበውን አብላ፣ የጠጣውን አጠጣ፣ የተራቆተውን አልብስ ይላል። በዓይንህ ያየኸውን ወንድምህን ካልወደድክ በሰማይ ያለውን አባትህን እንዴት ትወዳለህ ይላል። የዶክተር ቅጣው እጅጉ የትምህርት ስኬቶች። አባቴ ከባህር ዳር ፖሊቴክኒክ ዩኒቨርሲቲ ነበር የመጀመሪያ ዲግሪውን በግብርና ሜካኒካል ምህንድስና ዘርፍ ያገኘው። በጊዜው በትምህርቱ ከፍተኛ ውጤት በማምጣቱ ከአፄ ኃይለ ሥላሴ እጅ ሽልማት ለመቀበል የበቃ ሲሆን እርሱ ያመጣው ውጤት በኮሌጁ ለ30 ዓመታት ሪከርድ ይዞ ነበር። የመጀመሪያ ፍላጎቱ በትምህርቱ ገፍቶ በኢትዮጵያ አየር ኃይል ውስጥ የተዋጊ ጀት አብራሪ መሆን ነበር። ይሁን እንጂ ወደ ጃፓን በማቅናት በሂሮሺማ ዩኒቨርሲቲ በሜካኒካል ምህንድስና በዲግሪ ከመመረቅ በተጨማሪ በኦሳካ ዩኒቨርሲቲ ደግሞ በቋንቋና ኢኮኖሚክስ ዲፕሎማ ለመቀበል በቅቷል። በጃፓን ትምህርቱን ሲከታተል በ9 ወራት ነበር ጃፓንኛን አቀላጥፎ መናገር የለመደው። በዚሁ ጊዜ በጃፓን ካገኛቸው ጥቁር አሜሪካውያን ጋር ወዳጅነት በመፍጠሩ ወደ አሜሪካ ካሊፎርኒያ እንዲመጣ የመጋበዝ ዕድልን አገኘ። አባቴ ከነዚህ ጥቁር አሜሪካውያን ጋር የበለጠ ያቆራኘው በፓን አፍሪካዊነት እንቅስቃሴ ላይ የነበራቸው የጋራ አቋም ነበር። ከጥቁር አሜሪካውያኑ መካከል እማማ አለን የተባሉ የአንዱ እናት አባቴን ለማስተናገድ በመፍቀዳቸው ወደ ሳንዲያጎ ካሊፎርኒያ ለመምጣት አስቻለው። በአሜሪካ የተለያዩ ዩኒቨርሲቲዎች ለመማር ሲያመለክትም ከሎስ አንጀለሱ ኖርትሮፕ ዩኒቨርሲቲ ሙሉ የነጻ ትምህርት ዕድል ስላገኘ በዛ ገብቶ በቢዝነስ አድሚኒስትሬሽን እንዲሁም በኤሮናቲክ ምህንድስና የሁለተኛ ዲግሪ ትምህርቱን ለመከታተል በቃ። እኔ ፖሊቴክኒክ ባህር ዳር ነው የተማርኩት። እኔ መጀመሪያ የባችለርስ ዲግሪን ማግኘት ነበረብኝ። ከፖሊቴክኒክ ባህር ዳር ከተመረኩ በኋላ ጃፓን ተምሬያለሁ እና ከዚያም አሜሪካ ማስተርስ ዲግሪ ፒኤችዲ የሚሉት ጣጣ አለ። እንደምታውቁት ወረቀት ተሰብስቧል። የዶክተር ቅጣው እጅጉ ሥራና ያገኟቸው ስኬቶች ከአውሮፓውያኑ 1977 እስከ 1981 ዓ.ም ድረስ በካሊፎርኒያ ፓሳዴና በሚገኘው የአሜሪካ ጠፈር ምርምር ማዕከል ናሳ የጀት በረራ ቤተ ሙከራ ውስጥ ሲሰራ ነው የቆየው። በዛ ማዕከል አባቴ የጠፈር መብረሪያ አካላትና ስርዓት የሥራ ክፍል ውስጥ በዋና መሐንዲስነት ሰርቷል። ይህ የናሳ ማዕከል ተቋሙ ወደ ጠፈር የሚልካቸውን ሮኬቶችና ሳተላይቶች በዋናነት የሚገነባበት ማዕከል ነው። በዚህ ማዕከል ውስጥ አባቴ ለጠፈር ተልእኮ የሚውሉ 2 የሜካኒካል ሥራዎችን ዲዛይን ሰርቷል። በሌላም በኩል አፖሎ 11 በተባለው የናሳ የጠፈር ተልእኮ ፕሮጀክት ላይም ተሳትፏል። በናሳ ውስጥ ባበረከተው ከፍተኛ አስተዋጽኦም ራሳቸው የቀድሞ የአሜሪካ ፕሬዝዳንት ጂሚ ካርተር ለአባቴ የምስጋና ደብዳቤ ጽፈውለታል። ከፈረንጆቹ 1982 ጀምሮ ደግሞ
ወደ ግል ሥራ በመግባት ኤክሴልቴክ ዳይናሚክስ የተባለ የቴክኖሎጂ ድርጅትን በሳንዲያጎ ካሊፎርኒያ አቋቋመ። ይህ ድርጅትም የተለያዩ የረቀቁ ቴክኖሎጂዎችን በማምረት ለአሜሪካ መንግስት የሚሸጥ ሲሆን በተለይ በሳንዲያጎ የሚገኘው የአሜሪካ ባህር ኃይል ዋና ደንበኛው ነበር። ይህ ድርጅት እስከ አውሮፓውያኑ 1985 ድረስ ሲሰራ የቆየ ሲሆን ድርጅቱን እኔም በልጅነቴ አውቀው ነበር። ይሁን እንጂ በ1986 ላይ አባቴ በሮክዌል ድርጅት ውስጥ መስራት ጀመረ። ይህን ድርጅትም አውሮፕላን አምራቹ ግዙፍ ቦይንግ ኩባንያ ሲጠቀልለውም በዛው በመቀጠል እስከ 2005 ድረስ በቦይንግ ውስጥ ሲሰራ ቆይቷል። በሮክዌልም ሆነ በቦይንግ ለአሜሪካ መከላከያ የሚውሉ የቴክኖሎጂ ውጤቶችን በመስራት ቆይቷል። ናሳም የእነዚህን ተቋማት ደንበኛ በመሆኑ የተለያዩ የጠፈር ምርምር ቴክኖሎጂዎችን በእነዚህ ተቋማት ውስጥ ለመስራት ችሏል። አሜሪካ ዛሬ ላይ የዓለም ወታደራዊ ኃይል ቁንጮ እንድትሆን ካበቋት የቴክኖሎጂ ውጤቶች ውስጥ በስታር ዋርስ ፕሮጀክት በተገነባው የካይኔቲክ ኪል ቴክኖሎጂ ግንባታ ላይ አባቴ ተሳትፎ ማድረጉን በምሳሌነት መጥቀስ እችላለሁ። ከኢትዮጵያዋ ቦንጋ የወጣው ዶክተር ቅጣው እጅጉ ከሀገሩ አልፎ ኃያሏን አሜሪካንና ዓለምን የለወጡ የቴክኖሎጂ ውጤቶችን በራሱ ድርጅትና በተለያዩ ተቋማት ውስጥ ለመገንባት የበቃ ተቆጥሮ የማያልቅ ስኬቶችን ያስመዘገበ ነው ብል አባቴን ያጋነንኩት አይመስለኝም። በሮክዌልና በቦይንግ ቆይታው ከአንጋፋ ጠፈርተኞችና ጠፈር ተመራማሪዎች ጋር ለመስራት ለመገናኘት በቅቷል። ቡዝ አልድሪንና ኒል አርምስትሮንግን ጨምሮ በተለይ በማርስ ምርምር ላይ ከሚሰሩ ዕውቅ የጠፈር ምሁራን ጋር ሰርቷል። እኔም ጭምር በልጅነቴ ቡዝ አልድሪንን ለማወቅ ዕድሉ አግኝቻለሁ። በተለይ ፕሉቶ የተባለችዋን ፕላኔት በማግኘት ስሙ የሚጠራው ሳይንቲስት ዶክተር ክላይድ ቶምባግ የአባቴ የቅርብ ወዳጅ ነበር። የቀድሞ የኢትዮጵያ አምባሳደር ዶክተር ጌታቸው መካሻ ቦይንግን በመቀላቀል ከአባቴ ጋር የሥራ ባልደረባ ለመሆን ችለዋል። አባቴ በተለይ ጂፒኤስ እየተባለ በሚጠራው በግሎባል ፖዚሽኒንግ ሲስተም የአቅጣጫ መጠቆሚያ ቴክኖሎጂ ግንባታ ላይ ጉልህ ድርሻ ነበረው። አባቴ ላከናወናቸው ለነዚህ ሁሉ ረቂቅ ሥራዎችና የስኬቶቹ ምንጭ መንፈሰ ጠንካራ ኢትዮጵያዊነቱና የፈጣሪ እገዛ ነበረበት እላለሁ። የአባቴ ዋና ምኞት ከሁሉ በላይ ለሀገሩ መስራት ነበር። ቦይንግ ካምፓኒ ጋር ሲሰራ ትራንስቴክ ኢንተርናሽናል የተባለ የግሉን ፕሮጀክት ጀምሮ ነበር። የዚህ ፕሮጀክት ዋነኛ ሥራም ኢትዮጵያን ጨምሮ ለአፍሪካ ሀገራት የተለያዩ የቴክኖሎጂ ምርቶችን ማቅረብ ነበር። አባቴ እስኪያርፍ ድረስም ይህ ድርጅት ስኬታማ ሆኖ መዝለቅ ችሏል። የድርጅቱ ድህረ ገጽ እስከ ዛሬም ያለ ሲሆን ሥራዎቹንም ከዚሁ ላይ መመልከት ይቻላል። በነገራችን ላይ ናሳ ብዙ ነገር ሰርቼ እግዜር ረድቶኝ አንድ ሁለት የኤሮስፔስ ሜካኒዝሞች እና የሳይንስ ኢንስትሩመንቶች መፈልሰፍ ወይም ኢንቨንት ማድረግ እዚያም ሮክዌል ኢንተርናሽናል ይሄ ስፔስ ሸትሉን እና የቦይንግ ስፔስ ሲስተምስ ዲቪዥን ደግሞ የተለያዩ የጠፈር መንኮራኩር ለሚሊተሪ ለሳይንስ በናሳም ውስጥ ማለት ነው ለኮመርሻል አፕሊኬሽንስ እና ደግሞ በተለይ የምድርን የዓለማችንን ሀብት እኔ ዲያቆን ስለነበርኩ መጽሐፍ ቅዱስን ማጥንቻለሁ ለማለት ነው። ለዚያ ነው አንጎላ የተከፈተው እና እግዚአብሔር ይመስገንና በእውነቱ እኔ እስካሁን ድረስ እግዚአብሔር ፈቃዱ ሆኖ በተለያየ መድረክ አሜሪካም ቢሆን አውሮፓኖችን አታውቁ ይሆናል ያስተዳደርኩበት በብዙ ቢሊዮን ዶላር ፕሮግራም የስፔስ ፕሮግራም ነበር። አሁንም ቢሆን እድሉ አለ ካስፈለገ። ዶክተር ቅጣው እጅጉ በሕይወታቸው የገጠሟቸው ፈተናዎች። አባቴ ብዙ ስኬቶችን በሕይወቱ እንዳገኘ ሁሉ ፈተናዎችም አጋጥመውታል። አሜሪካ ለእርሱ ጣፋጭም መራራም ነበረች። ይሁን እንጂ የገጠሙትን መሰናክሎች የሚቀበልበትና ለማለፍ የሚያደርገው ጥረትም በጣም የሚደነቅ ነው። አሜሪካዊቷ ወላጅ እናቴ ማለትም የአባቴ ባለቤት በብዙ መንገድ አባቴንና እኔን ጎድታናለች። ከቤተሰቦቿ ጋር ተመሳጥራ ብዙ ግፍ ውላብናለች። በፈረንጆቹ በ1989 በአንድ አጋጣሚ አባቴ ላይ የመግደል ሙከራ ሁሉ ደርሶበታል። ከ1980 እስከ 1990 ባሉት ዓመታት
እናቴ የአሜሪካንን ፍትሕ ሥርዓት ክፍተት ተገን በማድረግና የቆዳ ቀለማችንን በመጠቀም ሕይወታችንን ስትበጠብጥና ዘረኝነትን ስትፈጽምብን ነው የቆየችው። በዚህ አስቸጋሪ ግፊት የተነሳ ነበር አባቴ የከፈተውን ኤክስኤልቴክ ዳይናሚክስ የተባለውን ድርጅቱን ለመዝጋት የተገደደው። በዚህ አስቸጋሪ ወቅት ነበር እኔና አባቴ ከመቼውም ጊዜ በላይ አንድ ላይ ለመሆንና ለመቀራረብ የቻልነው። እኔም ሆነ አባቴ ባሪያ ተብሎ መሰደብና የዘረኝነት ጥቃት ሰለባ መሆን እንዴት እንደሚለበልብ በዛ ወቅት አይተናል። ልጆቹን አግቶ ወደ እስላም ሀገር ካልወሰድኩ የሚል አፍሪካዊ መጣ ብሎ አንድ የፍርድ ቤት ዳኛ ሲናገር ከአባቴ ጎን በችሎት ላይ ቆሜ ለመታዘብ ችያለሁ። ያ ዘረኛ ዳኛ ክርስቲያን አፍሪካዊ መሆናችንን እያወቀ ነበር በዘረኛ ምላሱ እንደዛ የተናገረን። አባቴ ለእንደዚህ አይነቱ ጥቃት እጁን የሚሰጥ ሰው ግን አልነበረም። የፍርድ ቤት ጭቅጭቁን ለመርታትና ፍትሕ ለማግኘት ሲል በሎስ አንጀለሱ ሎዮላ የሕግ ትምህርት ቤት ገብቶ ሕግን እስከ ማጥናት ደርሷል። ለጥናት ሲሄድ ብዙ ጊዜ አብሬው እሄድ ነበር። አንዳንዴ ቤተ መጻሕፍት ውስጥ በሚያነብበት ወቅት እግሩ ላይ እንቅልፍ ይጥለኝ እንደነበረ አስታውሳለሁ። ከዚህ ሁሉ በኋላ እኔን ለማሳደግ ሙሉ መብት በሕግ አገኘ። ከአንድ ዓመት ተኩል ተጨማሪ ሙግት በኋላ ደግሞ ታናሽ ወንድሜንና እህቴን የማሳደግ መብቱን በችሎት በመርታት አገኘ። ይህ ሁሉ የችሎት ሙግት 11 ዓመታትን ያስቆጠረ አስቸጋሪ ሂደት ነበር። በዚህ ወቅትም ከአባቴ ስለ ኢትዮጵያ ብዙ ነገሮችን ለመማርና ለማወቅ ችያለሁ። በዚህ ወቅት አባቴ ከእውቀቱና ከሕይወት ልምዱ ብዙ ነገሮችን እንድቀስም አድርጎኛል። ልጆች 3 ልጆች አሉኝ። ሳስተምራቸው አዘ ፔረንት እላቸው ኢትዮጵያም ወስጄ ትንሽ አስጎብኝቼ ነበር በዘመዶቼ ረድተው። በሎስ አንጀለስ የኢትዮጵያውያን ማህበረሰብ ማዕከል ውስጥ በርካታ ኢትዮጵያውያን አባቴ ሲረዳና ሲደግፍ አይቻለሁ። ማዕከሉ በገንዘብ እንዲጠናከር ገቢ በማሰባሰብ ከመደገፍ በተጨማሪም ኢትዮጵያውያን የሕግ ድጋፍ እንዲያገኙ ይረዳም ነበር። ብዙ ኢትዮጵያውያንን ይደግፍ ነበር። የሎስ አንጀለስ ከተማ አስተዳደር ፌርፋክስ በሚባለው ኢትዮጵያውያን በስፋት በሚገኙበት አካባቢ ትንሽቱ ኢትዮጵያ የምትባል መንደር እንድትመሰረት ፈቃድ እንዲሰጥ አባቴ ያላሰለሰ ጥረት ሲያደርግ ነበር። ከሁሉ በላይ ከአባቴ የማይረሳኝ ምሽት ላይ በካሊፎርኒያ ቴክኒክ ትምህርት ቤት አካባቢ የምናደርገው የእግር ጉዞ ነበር። በእነዚህ አስቸጋሪና ጨለማ ዓመታት አባቴን ጠልቄ ለማወቅና የበለጠ ለመውደድ ዕድል አግኝቻለሁ። የእርሱ ትልቅ ጥንካሬ ለእኔም ጥንካሬ ፈጥሮልኛል። አባቴ ከእኔም ሆነ ከኢትዮጵያውያን ብዙ ይጠብቅ ነበር። አንድ ኢትዮጵያዊ መላበስ ይገባዋል የሚለውን ስብዕና ሁሌም ይነግረኝ ነበር። ኢትዮጵያዊ ፈጣሪን የሚፈራና ሀገሩን የሚወድ ሰው መሆን አለበት። ኢትዮጵያዊ ቅኔ አዋቂ፣ ጀግናና ጠንካራ ሰው ነው። ኢትዮጵያዊ ለሁሉም ነገር ዝግጁ የሆነ ሰው ነው በማለት መንፈሰ ጠንካራ ኢትዮጵያዊ እንድሆን ይመክረኝ ነበር። አባቴ በኢትዮጵያዊ ሥርዓት ነው ኮትኩቶ ያሳደገኝ። ጥብቅ ሥርዓትን በቤታችን እንድንከተል ያደርግ ነበር። በሳምንት 2 ወይም 3 ቤተ ክርስቲያን እንድንሄድ ያደርግ ነበር። የተከለከሉ ምግቦችን አሳማ ወይም የባህር አውሬዎችን በፍጹም አንበላም። ጾም ስንጾም ሁሉ አስታውሳለሁ። እኔና አባቴ በኢትዮጵያ የሚወደዱትን አቃጣይ ምግቦችን አፍቃሪ ነበርን። ቃሪያና በርበሬ ነፍሳችን ነው። በትንሽነቴ ከበርበሬ ዕቃ ውስጥ በርበሬ ስቅም የተያዝኩበትን ጊዜ አስታውሰዋለሁ። ኢትዮጵያውያን እንደሚያፈቅሩት ሁሉ እግር ኳስ ክለባችን እንደግፋለን። በየሄድንበት ሁሉ አባቴ ከሁሉ በፊት የኢትዮጵያ ስም በክብር እንዲነሳ ነበር የሚፈልገው። ሀገራችንን እንድንወድና እንድናስከብር ነበር የሚፈልገው። አባቴ መታወስ ያለበት ለፈጣሪና ለሀገሩ ባለው ጥልቅ ፍቅር ለትልቅ ደረጃ የበቃ ሰው ሆኖ ነው። ቢንያም ቅጣው እጅጉ ስለ አባቱ ዶክተር ቅጣው እጅጉ እንዲህ ሲል ያጠቃልላል። ከናሳ ሰዎችና ከአባቴ የቀድሞ የሥራ ባልደረቦች ጋር በቅርብ ጊዜያት ግንኙነት እየፈጠርኩ እገኛለሁ። በቅርቡም ልገናኛቸው ቀጠሮ ይዣለሁ። ከዛ ደግሞ ከቦይንግ ጋር በመነጋገር ስለ አባቴ ሥራዎች ተጨማሪ መረጃዎችን ለማግኘት ዕቅድ ይዣለሁ። የአሜሪካ መንግሥት ጥብቅ ምስጢር አድርጎ የያዛቸው የአባቴ ሥራዎች ይኖራሉ። እነዚህን ሥራዎች አሁን ላይ ለማግኘት የምችልባቸው
እድሎች መኖር አለመኖሩን እያጣራሁ እገኛለሁ። ከዚህ ቀደም የማናውቃቸውን ሥራዎቹን እንደማገኝ ተስፋ አደርጋለሁ። በተረፈ ግን ለአሁኑ በዚሁ ማጠቃለል እፈልጋለሁ። እናም ስለ አባቴ ስለ ዶክተር ቅጣው እጅጉ የሕይወት ታሪክና ሥራ እንድናገር ሸገር ታይምስ ላመቻቸው ዕድል በእጅጉ ማመስገን እፈልጋለሁ። በቅርብ ጊዜ ተመልሰን እንደምንገናኝ ተስፋ አለኝ። ቃለመጠይቁን በማመቻቸት ድጋፍ ላደረገልን አቶ በላይ አፈወርቅ ሸገር ታይምስ ከልብ ታመሰግናለች። የመረጃ ምንጭ ሸገር ታይምስ መጽሔት። ግን አንድ ነገር ብቻ ነጮች እንድታውቁ ታውቁታላችሁ። እነሱ ግድ የላቸው። እኛ ተፈራቅተን ብንሞት፣ በጤና ብንሞት፣ በትምህርት ብንሞት፣ በድህነት ብንሞት፣ በምንም ብንሞት ግድ የላቸው። በተለይ ኢትዮጵያውያኖች፣ ኢትዮጵያ የጥቁር ሕዝብ ነፃ አውጪ ሀገር ኮሎናይዜሽንን የናፈገቻቸው ገደል ብትገባ ግድ የላቸው። ይህንን አውቃችሁ ችግሩ ይሄ ነው። አባቶቻችን አያቶቻችን ነፃ አውጥተው አስቀመጡ። የሰጡንን ስልትና ጥበብ ሳንጠቀም ስለተገኘን ባለጌ ሀገር እንዲመራ ስላስቀመጥን ነጮች አሁን መጫወቻ ሊጎዱ እና ሊበቀሉ የኢትዮጵያ ወጣቶች በሙሉ ለዚሁ አይነት ኢትዮጵያን ለማዳበር ሰላምን፣ ፍቅርንና ብልጽግናን ለማቅረብ አብረን እንተባበር። አንድ ነገር እንድታስታውሱ ፈልጋለሁ። ዛሬ ውቢት እህታችን በኢትዮጵያ በአፍሪካ አንደኛ፣ በውበት ከዓለም 6ኛን እንደያዘች ያንን አትርሱ። ኢትዮጵያ ደግሞ በንጹህ ሕይወትን በሚደግፍ ውሃ፣ ወንዝ፣ ሐይቅ፣ ንጹህ ውሃ ከዓለም 6ኛ ልክ እንደ እህታችን፣ ከአፍሪካ ደግሞ አንደኛ በውሃ ብዛት ልክ እንደ